የዘብዴዎስ ልጅ የያዕቆብ ወንድም ቅዱስ ዮሐንስ በቤተክርስቲያናችን አስተምሮ መሰረት 5 መጽሐፍ እንደጻፈ ይነገራል። እነዚህም የዮሐንስ ወንጌል፣ 3ቱ የዮሐንስ መልእክታትና የዮሐንስ ራእይ ናቸው። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 18 ላይ እንዲህ በማለት ይናገራል። ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። ቅዱስ ዮሐንስ ልጆቼ እያለ የሚጠራቸው በታናሿ እስያ በኤፌሶን ምዕራባዊ ቱርክ የሚኖሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርትን ነው። እርሱ በዛ ተገኝቶ በወንጌል እውነት ስለወለዳቸው ልጆቼ እያለ ይጠራቸዋል። ኢትዮጵያውያን ሊቃውንት በአንድምታ ትርጓሜ ላይ ይህንን ክፍል የጎደለውን በመምላት የጠመመውን በማቅናት በማለት በቃል ብቻ ሳይሆን በተግባር እንዋደድ ዘንድ ይመክራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት በማለት እርሱ ቤተክርስቲያንን በፍጹም ፍቅር ራሱን አሳልፎ በመስጠት እንደወደደ እኛም እርስ በርሳችን በዚህ አይነት ፍቅር እንዋደድ ዘንድ ያዘናል። የቤተክርስቲያናችን አባት ቅዱስ ዮሐንስ ዘሰዋሰው ቅዱስ ፍቅር እግዚአብሔርን መምሰል ነው በማለት ሁላችንም እንዲህ ባለ ፍቅር በመዋደድ እግዚአብሔርን እንድንመስል ይመክሩናል። የእግዚአብሔር ጸጋ ከሁላችን ጋር ይሁን።